አንዳንድ የእግር ኳስ ጨዋታዎች ከውጤት በላይ ናቸው። ሰዎች ለዓመታት የሚያስታውሷቸው፣ የሚወያዩባቸውና ስሜት የሚያስነሱ ጨዋታዎች አሉ። አርጀንቲናና እንግሊዝ ይህ ሁለት ቡድኖች ብቻ አይደሉም። የታሪክ፣ የችሎታ፣ የኩራትና የእግር ኳስ ፍቅር ግጥሚያ ነው። ግን ዛሬ የምናየው ያለፈውን ብቻ አይደለም። ዓለም ስለዚህ ጨዋታ ምን ይላል? እና ቀጣዩስ ምዕራፍ ምን ሊሆን ይችላል? አርጀንቲናና እንግሊዝ ሲገናኙ የእግር ኳስ ቤተሰብ ሁሉ ትኩረቱን ወደዚያ ያደርጋል። የቀድሞ ተጫዋቾች፣ አሰልጣኞችና ጋዜጠኞች ስለ ጨዋታው ይወያያሉ። ምክንያቱም ይህ የ90 ደቂቃ ጨዋታ ብቻ አይደለም። ይህ የሁለት የእግር ኳስ ባህሎች መገናኛ ነው። አርጀንቲና በፈጠራ በቴክኒክና በስሜት የሚታወቅ ሲሆን እንግሊዝ ደግሞ በጥንካሬ በፍጥነትና በታክቲክ ማንም አይደርስበትም። ስለ አርጀንቲና ስናወራ አንድ ስም በዓለም ሁሉ ይሰማል፣ ሊዮኔል ሜሲ። ሜሲ በፍጥነት ብቻ አይገለጽም። የሱ ልዩነት ጨዋታውን ከሌሎች በፊት ማየት፣ ቦታ መፍጠር እና በጣም አስቸጋሪ የሚመስለውን ነገር ቀላል ማድረግ። ብዙ የእግር ኳስ ባለሙያዎች ሜሲን ከታላላቅ ተጫዋቾች መካከል ያስቀምጡታል። እሱ የአንድ ቡድን ተጫዋች ብቻ አይደለም፣ ለብዙ ደጋፊዎቹ የእግር ኳስ ጥበብ ምሳሌ ነው። እንግሊዝም በታላላቅ ተጫዋቾች የተሞላ ቡድን ነው። የዘመናዊ የእንግሊዝ እግር ኳስ ፍጥነት፣ ጥንካሬና ታክቲክ አስገራሚ ነው። እንደ ሃሪ ኬን ያሉ ተጫዋቾች በጎል ማስቆጠር ችሎታቸው ይታወቃሉ። ይህም አርጀንቲናና እንግሊዝ ሲገናኙ ለምን ትኩረት እንደሚስብ ያሳያል። አርጀንቲናና እንግሊዝ እንደገና በትልቅ መድረክ ሊገናኙ ነው። ቀናቶችንም እየቆጠሩ ነው። ግን ከሜዳው ውጭ ያሉት ታላላቅ ሰዎች ምን ይላሉ? የአርጀንቲናው አሰልጣኝ ሊዮኔል ስካሎኒ ስለዚህ ታላቅ ጨዋታ ሲናገር ምን አለ? ያለፈውን ታሪክ ብቻ ሳይሆን የዛሬውንም እግር ኳስ ማየት እንዳለብን ገልጸዋል። እንደዚህም ብለዋል፣ ይህ የእግር ኳስ ጨዋታ ነው። ከባድ ተጋጣሚ ነው። እንግሊዝ ጥሩ ቡድን ነው። ተግተን እንሰራለን። በእንግሊዝ በኩል ደግሞ አሰልጣኙ ቶማስ ቱሄል ይህ ቀላል ጨዋታ እንዳልሆነና ለመዘጋጀት ያሉት ቀናት በጣም አስፈላጊ እንደሆነ ተናግረዋል። እናንተስ ምን ትላላችሁ? የሜሲ የፈጠራ አስማት ይሰራ ይሆን ወይስ የእንግሊዝ ፍጥነትና ጥንካሬ የበላይ ይሆን? መልሱን ሜዳው ብቻ ይነግረናል። በመጨረሻም እግር ኳስ የውጤት ጨዋታ ብቻ አይደለም፣ ታሪክ ነው፣ ስሜት ነው፣ ሰዎችን የሚያስተሳስር ቋንቋ ነው። አርጀንቲናና እንግሊዝ ቀጣዩ ታሪካቸው ምን ይሆን? ጊዜ ብቻ ይመልሰዋል። አስተያየታችሁን ኮሜንት ላይ አስቀምጡልኝ። መልካም ቀን።